ሻሎም ለካይም ሰላም ለእናንተ ይሁን። የተከበራችሁ ክብራትና ክብራን እንደምሰነበታችሁ በእግዚአብሔር እርዳታ እንግዲህ ይህንን የአባቶች መጽሐፍ በመቀጠል ጸባያችን እንድናረም በእግዚአብሔርም ዘንድ በሰውም ዘንድ የተቀደስን የተባረክነ እንድንሆን እንዲሁም ጠባያችን ስነ ምግባራችን የምናረምባቸውን የሊቃውንት ምክራት ዛሬም በመቀጠል በምዕራፍ 3 ላይ ያለውን የምሽና 10 ያለውን ቁጥር በመመልከት ማለት ነው። ይህንም ሊቅ ራቢ ሐኒና ቤን ዶሳይ የሚነግረንን ምክራዊ አዘል እንመለከታለን እንማማራለን ማለት ነው በእግዚአብሔር እርዳታ። ራቢ ሐኒና ቤን ዶሳ እንዲህ ይለናል፣ መልካም ስራዎቹ ሰዎችን የሚያስደስቱ ከሆነ ይላል። አንድ ሰው በሚሰራበት ጊዜ መልካም ስራዎቹ ሰዎችን የሚያስደስቱ ከሆነ እሱ በእግዚአብሔር ዘንድ ይወደዳል ይላል። እንግዲህ የአንድ ሰው የመልካም ስራ መግለጫው ምንድነው ማለት ነው? ሰዎች የሚወዱት መሆን አለበት። ስለዚህ የእግዚአብሔር ስም ይቀደሳል ይላል። ያ ሰው ስራዎቹ በሰዎች ዘንድ የተወደዱ ከሆኑ በእግዚአብሔርን ስም ይቀደሳል። የእግዚአብሔር ስም በሱ በዚህ ሰው ስራ ይቀደሳል ይላል። አይበለውና ስራዎቹ ሰዎችን የሚያስከፉ ከሆኑ በእግዚአብሔር ዘንድ አይወደድም፣ ለእግዚአብሔርም ስም መርከስ ምክንያት ይሆናል። ብዙውን ጊዜ የእግዚአብሔርን ቃል ያወቀ የተማረ የፈጣሪን መንገድ ያወቀ ከሆነ ከዚህ የሚጠበቀው ምንድነው ማለት ነው? እንደዚህ አይነት ሰዎች የሚጠበቀው መልካም ስራዎችን መስራት ሲችል ነው ይላል። እንደዚህ ከሆነ በእግዚአብሔር ዘንድ በሰዎች መልካም ስራዎችን እየሰራ በሰዎች ዘንድ የተወደደ ሁሉ በእግዚአብሔር ዘንድ ይወደዳል። በሰዎች ስራ ግን ያልተወደደ በእግዚአብሔር ዘንድ የተጠላ ይሆናል። ምን? የእግዚአብሔርን ስምም ያረክሳል። ጠዋት ተኝቶ ማርፈድ፣ ከሰዓት በኋላ ወይን የሚያሰክሩ ነገሮችን መጠጣት፣ ከልጆች ጋር ቁጭ ብሎ ብዙ ወሬ ማውራት፣ እንዲሁም ደግሞ ከብዙ ሰዎች ጋር ዶልቶ ተቀምጦ ሰውን ማማትና አሉባልታ ቦታ መዋል፣ እነዚህ ነገሮች ሰውን ያለ ጊዜው ማለት ነው ያለ እድሜው ከዚህ ዓለም እንዲወገድ ያደርጋል። መጠንቀቅ አለብን። አንደኛ የምንሰራቸው ስራዎች በሰው ዘንድ ተወዳጅነት ካገኙ በእግዚአብሔርም ዘንድ የተወደዱ ናቸው። እግዚአብሔርም ደግሞ ስም ይቀደሳል። አይበለውና በተቃራኒ ከሆኑ ደግሞ እነዚህ ነገሮች እግዚአብሔርን ስም ያጎድፋሉ፣ ያረክሳሉ ማለት። ሌላው ጠዋት ሰው መነሳት ሲችል በስንፍና ተኝቶ ማርፈድ ለጸሎት ያለውን ጊዜ ያባክናል። ጸሎት ሳይጸልይ ይቀራል፣ ጊዜው ያልፋል። ስለዚህ እግዚአብሔርን ማገልገል ይተዋል ይላል። እንደገና ደግሞ በቀትር ላይ ወይን መጠጣት፣ በቀትር ላይ ማለት በቀን መስራት ሲችል ቁጭ ብሎ ወይን አስካሪ መጠጦችን መጠጣት ይሄ ተገቢ አይደለም። ሌላው ደግሞ ልጆች ጋር መጫወት፣ ከልጆች ጋር ብዙም ጊዜ ማጥፋት። ምክንያቱም አንተ ትልቅ ሰው ነህ፣ ከልጆች ጋር ከማይገባ ጋር መዋል በፈጣሪ ዘንድም ጥሩ አይደለም ማለት ነው። ከዛም ደግሞ እንደዚህ በሙሉ ተጠራቅመው ዶልተው ቁጭ ብለው ሰውን ማማትና ባልዋለበት ማዋል፣ ቁጭ ብለው ለዚህ ስራ ብቻ መጥፎ ነገርን መውጣት ማውረድ፣ ይህም መጥፎ እንደሆነና ከዚህ ዓለምም እንደሚያስወግድ ይነግረናል። አዳም ሽሚታጼል ላኩም በቦቄር ላቦዳት ቦርኦ ሊክሮ ቅሪአት ሽማ ብልትፈለል አጅ ኦቨር አዝማን ሽል ሂዩብ ቅሪአት ሽማ ይላል። ቅሪአት ሽማ የሚባለው እንግዲህ ጠዋት ጸሎት ጊዜ አለ። ከነጋ እስከ 9 ተኩል አካባቢ መጸለይ ይቻላል። ከዛ በኋላ መጸለይ አይቻልም። ምክንያቱም
ቁርባን ያለ ሰዓቱ ካለፈ እንደማይቀርበው ሁሉ ጾለትም ሰዓቱ ካለፈ ጾለት አይጸለይ፣ ያ ዋጋ የለውም። ነገር ግን ጠዋት ተነስቶ ፈጣሪውን ማመስገን አለበት። ይህን ማድረግ ሲገባው በስንፍና መሰረት እኔ ተኝቼ ነው ማረፍድ ካለ የእግዚአብሔርን ቃል ረሳ። ይሄ መጥፎ ነው ይላል። አዳም ሽንምሻህ ሌላው ይህ ሰው ማለት ወይንን ተንተርሶ በቀትሩ ሰዓት ኃይል ባለበት ጊዜ በብርታቱ ጊዜ ፈጣሪን ማገልገል፣ ስራ መስራት፣ ራሱን መገንባት፣ ማሻሻል ሲችል ነገር ግን ወይን አስካሪ የተለያዩ የመጠጥ አይነቶችን ሲጠጣ የሚውል ከሆነ ባለው ኃይል ይሄ ያለምንም ምክንያት ይሄ ጥሩ እንዳልሆነ ይነግረናል። እነዚህ ነገሮች ሰውን ያለ ጊዜው የሚያስወግዱ ናቸው ይላል። ለምን ይህ ሰው ይህም ቢያደርግ ነው በትክክለኛ ጎዳና ቢሄድ ኖሮ ይላል። ብትታታ ይለዲን ሽመፈትፈት ተአዳም ሚልሙቶ ያ ደግሞ ሰውየው ቁጭ ብሎ ከልጆች ጋር የሚያወራ ከሆነ ኦሪትን መማር ሲችል ግን ኦሪትን መማር አይችልም። ምክንያቱም ጊዜው ሁሉ ዝም ብሎ ስለሚያባክን ነው። ኪያ ወሰክ በቶራ ሞስፊን ሎ ኻይም ዘሽ ወሰክ በድባሪም ብትልም ለማስፉ ሎ ኻይም ኦሪትን የሚማር ለምንድነው እዛ ቁጭ ብለው ዶልተው ሰውን ሁሉ ሲያሙ የሚውሉትን እግዚአብሔር ወዲያው እንዲወገዱ የሚያደርጋቸው ይላል። ምክንያቱም ኦሪትን እንዲማር ቢያጊታ ቦዮማን በላይላ ማታም ሆነ ሌሊትም ሆነ ቀንም ሆነ ተማር የሚለውን እግዚአብሔርን ቃል ትቶ ቁጭ ብሎ ዝም ብሎ ሲያወራ አንዱንም ሲያማ ሲያወጣ ሲያወርድ ከኋላ ለምን ይሄ ሰውዬ ህይወት አይገባው? የሚገባው ከዚህ ዓለም መወገድ ነው። ስለዚህ እነዚህ ነገሮች በጣም አስፈላጊ አንድ ሰው እኔ ብሎ የህይወቱን መምራት የሚችለው የሰው በጎ ቀን ባህሪ ሊቀስም የሚችልባቸው ነገሮች ከነዚህ ነገሮች መራቅ እና እነዚህ ነገሮች እያደረጋቸው ከሆነ ከነዚህ ነገሮች መታረም አለበት። ቺኮልቹ ወይብ አብሪኦት ወይብ ተመኩ ስለዚህ ፍጥረታትን የሚወድ ሁሉ በእግዚአብሔር ዘንድም ሐማኮም ይላል ራሺ ሐማኮም የሚለው በእግዚአብሔር ዘንድ በፈጣሪ ዘንድ የተወደደ ይሆናል። እና ይህ ጥያቄ ከበድ ይላል። ምክንያቱም እነዚህ ሰዎችን ታዲያ ሁሉ ቀን የማይገባው ቦታ ናንሄድ ካሉት በእነሱ ፊት ደስታ ለማግኘት በእነሱ ዘንድ ተቀባይነት እንዲኖረው በእነሱ ዘንድ ያመሰግኑት ከፈለገ እንግዲህ ያሉትን ሁሉ ማድረግ አለበት ማለት ነው። ያለዛ ሊወዱት አይችልም። እንደዛ ነው ወይስ ሌላ ጉዳይ ነው? ይህን ነገር ማየት መገንዘብ የሚችለው የዚህ ነገር ማስመሪያው ምንድነው ይላል? የእግዚአብሔርን ቃል ጥሶ የሚሄዱ ሰዎች የሚነግሩ ነገሮች ወይም ትእዛዛትን ጥሶ የሚደረግ ነገር ካለ በነዛ ነገሮች ላይ አይደራደርም። በነዛ ውስጥ ለሰው ብሎ ማድረግ የለበትም። ነገር ግን እነዚህ ነገሮች የእግዚአብሔርን ቃል የእግዚአብሔርን መንገድ ትእዛዛትን የማይጥሱ ከሆነ አንደኛ በሚናገራቸው ቃላቶች እውነት ሆኖ የሚናገር ከሆነ በእውነት የሚሰራ ከሆነ ፈጣሪን የሚያገለግል ከሆነ የእግዚአብሔር ስም በሱ ይቀደሳል እንጂ ሁሉ ቀን ማለት ነው የሰዎችን ክብር ለመጠበቅ የእግዚአብሔርን ቃል መተላለፍ ፈጣሪ ያዘዘውን መሻር የለበትም በማለት ምን ይለና በዕብራይስጥ አነሸማ አላህ ይህንን የእግዚአብሔርን ቃል የሚያውቁ ሰዎች ዘንድ ፍቅር መኖር አለበት። በዛን ሰዓት ይላል እነዚህ ሰዎች በትክክለኛ እነዚህ ሰዎች የሚያገለግል እውነተኛ ሰው ከሆነ ስራው በእግዚአብሔር ዘንድ የተወደደ ይሆናል። ስለዚህ ምን ይለናል? ባርተኖራ የተባለው የዚህ የምሽና አስረጂ ወይ ተንታኝ ምንድነው የሚለን? ኮል ሀኮዌ ምሾኔ ምሻመሽ ተልሚዴ ኸኻሚም የሚያነብ የእግዚአብሔርን ቃል የሚማር ሁሉ ሊቃውንትን የሚያገለግል
ሁሉ ፍጥረታትን የሚወድ ሁሉ የሚያደርገውና ሂሳብ የሚያሰላው ለሰዎች የሚሰጠው የሚመጣው ገቢያ የሚያደርገው በእምነት ስለሆነ ፈጣሪ አምላክ ለዚህ ሰውዬ ለወይም ለዚህ ሴትዮ ምንድነው በእግዚአብሔር ዘንድ ሞገስን ታገኛለች። እግዚአብሔር ሞገስን ይሰጠዋል። በፕሎኒሽ ለማት ቶራሽ ራባ ቪቭ ሽልምዶቶ ስለዚህ ይስጠው አባቱ የሱ አስተማሪ እንዴት አይነት እናት አባት ቢወልደው ነው ምን አይነት አስተማሪ ቢያስተምረው ነው እንደዚህ አይነት ጥሩ ሰው የሆነው እያሉ ሰዎች በጣም ያመሰግኑታል። እሱን ያስተማሪውን አስተማሪ በሱ ዘንድ ያሉትን በአቅራቢያው ያሉትን ጓደኞቹን ሁሉ ያመሰግኑታል። ለምን ስራውና ተግባሩ በእግዚአብሔር ዘንድ በጣም የተንጣለለ ጥሩ የሆነ ስነ ምግባር የተሻለ በጣም ደግ የሆነና ፈጣሪን በእምነትና በእውነት የሚያገለግል ከሆነ ይላል። ስለዚህ ይላል አዳም አሸር ሺና ሸኻሪ ስለዚህ ይላል ይህን ነገር የሚያደርግ ሰው ፈጣሪ ዘንድ ይወደዳል። ነገር ግን አይበላውና የእግዚአብሔርን ቃል ይጠብቃል፣ ኦሪትን ያከብራል፣ ትእዛዛትን በትክክለኛ ያከብራል። ነገር ግን ከሰዎች ጋር ያለው ስነ ምግባር ወጣ ገባ ከሆነ የሚበሳጭ የሚጣላ የሚሳደብ አይበላውና ከሆነ ምንድነው ኦሪት በሱ ዘንድ ልታደር አይችልም። እንዲያውም የእግዚአብሔርን ስም ያጎድፋል፣ የእግዚአብሔርን ስም ያጠይፋል ይላል። አሁን ባርተኖራን በመቀጠል ምንድነው የሚለን? ይሄ ማለት ነው ጧት መነሳት ሲገባ ተኝቶ ማርፈዱ የስንፍና ሐሳብ ምን ችግሩ ምንድነው? አዳም ወሲፍ ሊሾን በቦከር מתוך አጽሉት በሻሃው שהוא צריך לקום לעבודת בוראו לקרוא קריאת שמע ተነስቶ ቅሪአት ሽማ ማንበብ ማጥናት መማር መጸለይ ሲገባው ከስንፍናው የተነሳ ግን ተኝቶ ማርፈድ ይሄ ተገቢ አይደለም። ከዛ ምንድነው የሚለን? ከሰዓት በኋላ ወይንን መጠጣት ምንድነው የሚለን? አዳም ማርጊሎ በሽክሩ ራሱ የስካርን ዓለም ይቀናጅና ሁሉ ቀን ሰካራም ይሆናል። ሰካራም ከሆነ ደግሞ ፈጣሪን ሊያገለግል አይችልም። በሰዎች ላይ ያለው ግንዛቤም በጣም የደከመ ይሆናል። ያ ሐሳብ ችሎታውም ደግሞ የምንምንና ምንም ነገር ማለት ሊይዝም አይችል ወይም ጥሩ ነገሮች ካፉ ላይ ወጡ የማይችል ሰው ይሆናል ማለት ነው። hem dvarim ra'im kishlatmam እነዚህ ነገሮች መጥፎ ናቸው ይላል። አንደኛ በህይወቱ ላይ ጠጭ ከሆነ በህይወቱ ላይ የሚመጡ ከፍተኛ አደጋዎች በሱ ላይ ወዲያውኑ የተለያዩ በሽታዎች ይመጡና በሱ ችግር ላይ ይፈታሉ። ሁለተኛ በሰው ዘንድ ያለው ጸባይ በጣም 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 ፈራጉጣ ይሆናል ይላል። ስለዚህ የዚህ ሰው ዋናው መጨረሻው እድለ ፈንታው ጣፈንታው ምንድነው ይላል? ሞጽሚታ አዳሚና ኦላም ብሎ ራኢም ይችላል። እነዚህ መጥፎ ነገሮች ይህን ሰው ከዚህ ዓለም ባጭሩና በጥቂት ጊዜ እንዲወገድ ያደርጋል። ስለዚህ እያንዳንዳችን ማለት ነው በዚህ ነገር ትኩረት በመስጠት ፈጣሪን ማገልገል አለብን ይላል። ከዛ ሌላው ሊቅ የሚነግረን ምንድነው? ኮለ ሽሩዋ ኸብሪኦት ነው ኸሚኖ ሰው ዘንድ ሁሉ ሞገስን የሚያገኝ በስራው ጥሩ የሆነ ሰው ሁሉ ይለናል። ሩዋ ኸመቆም ነው ኸሚኖ እግዚአብሔርም በዚህ ሰው ላይ ይደሰታል ይላል። እና ይህን ሲተነተን ምንድነው? ሽምሽኩላም ወምዲ ሙሎ በሮኦ የኺዲም ብሩአም ፈጣሪ አምላክ ሰዎችን ሲፈጠር እያንዳንዳችን እንደ መልካችን ጸባያችን ሁኔታችን ሁሉ የተለያየ ነው። ነገር ግን ከአንድ ቦታ ከአንድ ባህር የተቀዳን ፈጣሪ አምላካችን የሰጠን ለሁላችንም እሱ አምላክ እንደሆነ ሁሉ ሁሉም የመጨረሻው መንገዱ መያያዝ መገናኘት አለባቸው። በዚህ ካሻ ባለ ኻሉቲን እያንዳንዳችን እኩል ነው የተሰጠን ባህሪያትም አሉ ይላል። ሞጽያም ቦይት ባራህ የተአሐዱታም አንድ ላይ ሲሆኑ እጅና ጓንት ነው ሲሰሩ ፈጣሪ የፈለገው ምንም እንኳን በመልካችን በቀለማችን በቁመታችን የተለያየን ቢሆን አንዱ አንዱን ያሟላል።
አንዱ ለአንዱ ልብስ ነው። ንጉሥ ሰለሞን እንደሚያለው እንዳለን አንድ ሰው ብቻውን ቢሄድ ጥሩ አይደለም። ሁለት ከሄዱ አንደኛው ሲወድቅ አንደኛው ያነሳዋል። ሁለቱ ቢተኙ ይሞቃቸዋል፣ ብቻቸውን ከተኙ ይበርዳቸዋል እንዳለን ጠቢቡ ሰለሞን እነዚህን ነገሮች ሁሉ የሰው ሁሉ ማለት ይህ ሰው ኦሪትን የሚማር ፈጣሪን የሚያውቅ ሰው ምን ሆነ አለበት ይላል? ሰዎችን ከሰዎች ጋር የማገናኘትና ድልድይ ሆኖ ሁሉም ነገር የተሟላ የተሳካ ፍንትው ያለ እንዲሆን የሚያደርግ መሆን አለበት እንጂ የሰዎችን የሚያነታርክ እና በፈጣሪ ዘንድ ማለት ተቃራኒ ሂደቶች ወይም መንገዶችን መምራት ወይም በነዛ ጎዳና ሌሎቹ እንዲሄዱ ማድረግ የለበትም ይላል። ስለዚህ ይላል የሰው ልጅ ዓላማው እያንዳንዱ ምንድነው? እያንዳንዱ ያለውን ጸባዮች ጥሩ ጸባዮች በማስጠት አንደኛው በልግስ አንደኛው በጉልበቱ አንደኛው በአፉ አንደኛው በገንዘቡ መረዳዳት መተጋገዝ አንድ መሆን አለባቸው። እንደዛ ከሆነ ይላል አሻሱ ኩላ ማጉዳ አኻት ብሪኡት አኻት በሐስቶ ሸል አቢ አይንሹ ፈጣሪ አምላክ የሰጠን እና ጠጋ በረከት አንድ ላይ እንድንሆንና እግዚአብሔርን እንድናገለግል። ለዚህ ነው በጸሎት ላይ 10 የሚያስፈልገው። በህዝብ ደረጃ ላይ በረከት የሚያስፈልገው ሁሉም አንድ ሲሆኑ ብቻ እና ይህንን ነገር አንድ የሚያደርግ የኦሪትን ትምህርት የተማረ ሁሉ እንደነ ይላል የእግዚአብሔር ስም ይህ ሰው ወይም ሴትዮ የእግዚአብሔር ስም እንዲቀደስ ያደርጋሉ። እነ ያጾናችን በዚህ አዳም ይፍሮሽ መናክላል ዝም ጊዜ እግዚአብሔር አምላካችን ሰውን ሲፈጥር ብቻውን እንዲኖር አይደለም የፈጠረው ሰው ከህብረተሰቡ ጋር አቀናጅቶ አብሮ እንዲኖር ዘትጼ ደረሽክ ይሁም ይኻድ ኮል ይኻድ ሐያብ ለኻብዱ ባኢሽ ሎይት የትሪድ ሪአው ብሎይ የብልቲና ሰው አንዱ ላንዱ እንቅፋት እሾህ መሆን የለበትም። አንዱ ላንዱ አጥር መከታ መሆን አለበት። ፍረሃን ራኡ ብሎይ የብልቲናኢም ሰው መጥፎ መሆን የለበትም። ጋሱት ሩዋፍ ወርስ ሊዳ እና እዚህ ሰው ጋር መኖር አትፈልግም። ይህ ሰው እኮ ነገረኛ ነው እያሉ የተለያዩ አሚካላዎችን የሱን ስም እንዲጠራ መሆን የለበትም። ያኻድ ያሹ ነይማ በኸጥቶ ሽላዙላል ቢያርግሹ የጽላይ ሩዋኽ ልባም ይምሻኻ ኸረኸ ስለዚህ እነዛን ሰዎች ልክ ጥሩ አበባ ንቧን እንደሚስበው ሁሉ የሚናገራቸው ቃሎች የሚያደርጋቸው ተግባሮች ሰዎችን የሚስቡ ደግ የሆኑ ፈጣሪ መንገድ የተፈቀዱ መሆን አለባቸው። እነዛ ከሆነ የፈጣሪን ስም ይቀድሳል ይላል። ሐማኮም ኑዋኽ የምኑ ኖጌድ እታማተራሽ ነገር ግን ይህ ሰው በዚያ ተቃራኒ ከሆነ የፈጣሪ መንገድ የሚቃረን ይሆናል። አንድ ሰው የሚሰራው ስራና የሚማረው ትምህርት አንድ ላይ መሄድ ካልቻሉ ማለት እነዚህ ነገሮች ተዘናፋ ከሆኑ ያ ሰው የእግዚአብሔርን ስም በጭራሽ ሊቀድስ አይችልም። ሊሎድክዩም ሸልኮል አብሪዮት ነገር ግን ሁሉን ነገር አንድ ላይ አድርጎ የሚሄዱትን መንገዶች መንፈለግ አለበት ማለት ነው። ሁሉም ተሰባጥረው እንዲኖሩ ይለጽልሉት ዱአቶ ለአብናን ናስን ከብድ ከን ስለዚህ ምን ይላል ሰው ደግሞ በሚተኛበት እንቅልፍን ማለት ስንፍናን በሚወድበት ጊዜ ሰውነቶቹ ሁሉ ልክ ክፈራ አካላቶች እጆቹ እግሮቹ ልክ እንደ ድንጋይ አነድም በማለት ይቆማል። ለምን የስንፍና ሙዚቃን ስለሚያዝም ማለት ነው። ይህ ሰው ትክክለኛ የእግዚአብሔርን ቃል ሊፈጽም አይችልም። ስለዚህ እነዚህን ስንፍናዎችን መዋጋት አለበት። ስለዚህ ምን አሉን ተሸከን የጧት ምኝታ የከሰዓት ወይን የልጅ ጨዋታና የዚህ ዝም ብሎ ባልባሌ ሰው ሁሉ ተሰብስቦ ቁጭ ብሎ ዝም ብሎ ወሬውን ማውራት ይሄ የእግዚአብሔርን ስም ማጠየፍ ይሆናል። ስለዚህ ሰዎች መጠንቀቅ አለባቸው ይላል። ሌሎቹ ራቤኑ በኻየ ተባለው ሊቅ ምንድነው ኮል ሩዋኽ ብሪኦት ኑዋኽ ይሚኖ ታማ ደባር ለፊሽ ሩዋኽ በኒ አዳም ሩዋኽ ሚሩዋኽ ኤሊዮን ለምንድነው ፈጣሪ የሚወደው ሰዎች የሚወዱት ሁሉ ፈጣሪ ይወደዋል ያለን ለምንድነው ይላል። ምክንያቱም እግዚአብሔር አምላካችን
ሰውን እስትንፋስ እፍ አለበት፣ ሰውም ሕያው ሆነ ይላል። ምክንያቱም የሰው ነፍስ የመጣችው ከፈጣሪ ዘንድ ትልቅነት አላት። ስለዚህ ማለት ነው ያ ሰው ጥሩ ከሆነ የሌሎቹ የነፍስን ትልቅነት ሰው እያንዳንዱ በእግዚአብሔር አምሳል የተፈጠረ ሁሉ ምን ያህል ለፈጣሪ በጣም ትልቅ እንደሆነ ያስረዳናል። ለዚህ ከሆነ ያ ሰው የእግዚአብሔርን ቃል በደንብ በሱ ላይ ያውላል። ሀነፈሽ ያጹላ ሚሩህ አቆደሽ ከቫን ሻኮለ ሾራሻ ሚኻድ ፍሻር የኤድ አልዘ እና የእያንዳንዳችን ነፍስ ከእግዚአብሔር ዘንድ የተቀበልናት ስለሆነ እያንዳንዱ ሁሉ ከፈጣሪ ሰዎችን የሚያገናኝ የእግዚአብሔርን ቃል የሚያስተምር የእግዚአብሔርን ጎዳና የሚሄድ በይበልጥ በተግባር ላይ የሚያሳይ ኦሪትን የማይቃረን ተግባሮችን በትክክለኛ የሚያደርግ ሰው ፈጣሪን ስም ይቀድሳል። ኮል ምሽው ሆብ ለማታ ቢያዱዋ ሽው አውብ ለማለ ከዚህ ከዓለም የተወደደ በሰዎች ዘንድ የተወደደ ሁሉ በእግዚአብሔርም ዘንድ የተወደደ ይሆናል። ስለዚህ ምን እንላለን? ወሞጽኸን ተኸልጦ በይኒ ኤሎኪም ወአዳም ስንጸልይ ከሰዎች ዘንድና በእግዚአብሔር ዘንድ ሞገስ ላገኝ ምን ማለት ለፊ ሽሽናት ሚሚዶት አጸላ መመተል ታቡዳ ይለናል። ጠዋት መተኛት ስንፍና ስራን ያስፈታል። ስራን ሲያስፈታ ደግሞ ሰዎች መጥፎ ነገሮችን በመማር እንደገና ወደ ዝቅ ይሄዳል ይላል። ወይን መጠጣት ደግሞ ይላል ሸኮል ያይን ሸኖ ምቶ ኸመዞን ሁ መሸከር ወይን የሚጠጣበት ጊዜ ማለት ያም የሚጠጣበት ጊዜ በማድ ላይ ለመቀደስ ይሆናል። ነገር ግን ዝም ብሎ ወይንን ካፍ ተክሎ መዋል ይሄ በእግዚአብሔር ዘንድ አስቀያሚ ነው ይላል። ኪሚቶክ ሽክሩት ያቮላ አዳም ሊያደ ምሪቦት ፍጸይም ሰው ከሰከረ ሌላውን ይመታል፣ ሌሎችንም እንዲያረገ ዓለምን ሲያጠፋ ይኖራል። ስለዚህ እነዚህ ነገሮች ሁሉ መጠንቀቅ አለብን፣ እነዚህ ነገሮች ማረም አለብን ይላል። አሬውሁማ አቬድ ኦላሞ እንባቴል ምድርኸ አቶራ እነዚህ ነገሮች ሁሉ ፈጣሪን ማለት ነው የፈጣሪን መንገድ የኦሪትን መንገድ የሰውን መንገድ የሚያስቱ ስለሆነ እነዚህን ነገሮች መጠንቀቅ አለብን። ከሂሳብ አስገብቶ እነዚህን ጸባዮች ማረም ማለት መቻል አለብን ይላል። ሌሎች ሊቃውንቶች የሚነግሩ ምንድነው? ይህና ጸባይን ማረምና ማለት ወይም ከሰዎች ዘንድ ያለው ግንኙነትና በፈጣሪ ዘንድ ያለው ግንኙነት ለምን ሁለቱም ተያያዙ ይላል። ኪሄን አኻኖት አይቀሩት በክሴ የሶት ኮላሚት ፈጣሪ ከሰዎች ዘንድ ያለው በሰዎች ዘንድ ተቀባይነት ያለው ሰው ለእግዚአብሔር መዋያ የእግዚአብሔር ክብር የሚያርፍበት ለመሆን ዋናው መርሆ ምንድነው ይላል? በሰዎች ዘንድ ተቀባይነት ማግኘት ነው ይላል። ሚጽዋ ለአዳም ለያዕቆብ በכל אחד ሚስኤል በጉፎች ነማር ባብታረካ ከሞኸ እያንዳንዱ ሰው ልክ እንደ ራስህ አርገህ የባለፈው ሳምንት ፓራሻት ቅዱስ እንደማራው እንደ ጓደኛን እንደ ራስህ አድርገህ ውደደው። ምክንያቱም በራስ ላይ የሚሆነውን ነገር በሌሎች ላይ ማድረግ እንደሌለብህ ሁሉ አንተም ጸባይህም ማንነትህም በእግዚአብሔር ዘንድም በሰዎች ዘንድም ያማረ ይሁን ይላል። ለስሙዓ በሽዓ ሽቶብ ለሃበሮ ከሚሰፕሪም በሽብኹ ሰው በጥሩ ነገር ሲሆንለት ይጓደኛህ ደስታ ያንተ ደስታ ይሁን። ኪላሾን አራኑ ቪአም ይካክ አዳም ህልኩይ ሐላኩይ በሽዖት እኑ ምስባል በሽባቶ ግዱን ነው። ዝም ጊዜ የሰው ለመጥፎ ነገር የሚሮጠው እና ስለ ጓደኛው መጥፎ ነገር የሚያወራው ምንድነው ይላል? ከቅናት አኳያ። ነገር ግን ሁሉም በአንድ አይን ካየ እነዚህ ቅናቶች ሊኖሩ አይችሉም። ግን አይበለውና እነዚህ ነገሮች ቅድም እንዳልነው ስራው በሰዎች ዘንድ የተጠላ ከሆነ እንዲሁም ደግሞ ጠዋት ለመነሳት ሰነፍ ከሆነ ወይን በማይጠጣበት ሰዓት የሚጠጣ ከሆነ ከልጆች ጋር መዋል የሚገባው ቦታ መዋል ሲችል የማይወጋ ማይሆንም ቦታ ከዋለ እንዲሁም ሰውን ቁጭ ብሎ ዝም ብሎ ተሰብስበው ወደሉት ማውራት
ይህን ሰው ያለ ጊዜው ማለት ነው እንዲወገድ ያደርጋል። ስለዚህ ከነዚህ ነገሮች ሁሉ መራቅ አለብን ማለት ነው። ከነዚህ ነገሮች መጠንቀቅ፣ ራሳችን መጠበቅና ራሳችን ጸባያችን ሃይምሮአችን ማረም እንዳለብን ለዛ ካረግነ በእውነት የእግዚአብሔር ቃል በእኛ ጋር ያድራል። ፈጣሪዎችም ለሰዎችም ለእግዚአብሔርም ዘንድ በረከትን ማደሪያ እንሆናለን ማለት ነው። እግዚአብሔር አምላካችን ይጠብቀና የምንማረውን ትምህርት ደግሞ በሃይምሮአችን ላይ አውሎ ለተግባርም ለመፈጸምና በዚህ ጎዳና እንድንሄድ የእግዚአብሔር ፈቃዱ ይሁን። መልካሙ ነው። ሻሎም